ከዘፍጥረት የመጽሐፍ ቅዱስ ምዕራፎች ጀምሮ እስከ ዳዊትና ጎልያድ ጦርነት ድረስ ቅዱሳት መጻሕፍት ኔፊሊም በመባል ስለሚታወቁት ምስጢራዊ ፍጥረታት ይናገራሉ። ግዙፎች፣ ታዋቂ ኃያላን ሰዎች እና በሰማይና በምድር መካከል የተከለከሉ የአንድነት ዘሮች። እነዚህ ግዙፎች እነማን ነበሩ? የደም ስሮቻቸውስ የአምላክን ፍርድ ያስቆጣው ለምንድን ነው? ትልቅ ሰዎች ብቻ ነበሩ ወይንስ በጣም ልዩ የሆኑ ነገር የመላእክትና የሰው ልጆች ሕያው የአመፅ ምልክቶች ሆነው በሰው ልጆች መካከል የሚመላለሱ? በዚህ ዶክመንተሪ ፊልም ኔፊሊሞችን ከጥንቱ ዓለም ከጥፋት ውሃ በፊት በከነዓን ምድር በማለፍ በዳዊት ላይ በነበሩ ታሪካዊ ጦርነቶች ውስጥ የጎልያድና የወንድማማቾቹን እውነተኛ ታሪክ እናቀርባለን። ውድ የቻናላችን ቤተሰቦችና ተመልካቾች ይህ ቻናል ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ የተለያዩ መጽሐፍ ቅዱሳዊ ታሪኮችን ያገኙ። በተጨማሪም የምንለቃቸውን ቪዲዮዎች ላይክ እና ሼር በማድረግ ለሌሎች እንዲደርሱና የዚህ ቻናል ተጠቃሚ እንዲሆኑ እንዲያደርጉ በትህትና እንጠይቃለን። አሁን ወደ ቪዲዮ እናልፋለን። ከዘፍጥረት የመጀመሪያ ገጾች ጀምሮ እስከ ዳዊትና ጎልያድ ጦርነት አውድማ ድረስ መጽሐፍ ቅዱስ በጣም ምስጢራዊ፣ በጣም ኃያላን የሆኑ ፍጥረታትን በሹክሹክታ ይናገራል። ይህም ህልውናቸው ፍርሃትን ያነሳሳል። እነሱም ኔፊሊም ይባላሉ። የጥንት ግዙፎች፣ የታወቁ ኃያላን ሰዎች። ለብዙ መቶ ዘመናት ምሁራን፣ የሃይማኖት አዋቂዎች፣ እውነትን ፈላጊዎች ኔፊሊሞች እነማን ነበሩ ሲሉ ቆይተዋል። ትልቅ ሰዎች ብቻ ነበሩ ወይንስ ከሌላው ዓለም የበለጠ የሰማይና የምድር ዘሮች ከተከለከለው አንድነት የተወለዱ የሰውን ልጅ አካሄድ የለወጡ? ዛሬ ታሪካቸውን ከጥፋት ውሃ በፊት ከነበረው ከጥንቱ ዓለም በከነዓን ጦርነቶች እስከ ጦርነቱ አውድማ ድረስ ዳዊት የሚባል እረኛ ከኔፊሊም የዘር ሐረግ የመጨረሻው ጎልያድ ከሚባል ግዙፍ ሰው ጋር ገጥሞት እንደነበር በዝርዝር እንተርካለን። ይህ ተረት አይደለም። ይህ በቅዱሳት መጻሕፍት የተገለጠ የተብራራና ወደ ሕይወት የመጣ ነው። ስለ ኔፊሊሞች ለመጀመሪያ ጊዜ የተጠቀሰው በዘፍጥረት መጽሐፍ ምዕራፍ 6 ውስጥ ይገኛል። እግዚአብሔር ዓለምን እንዲያጥለቀልቀው ያነሳሳውን መንፈሳዊ ብልሹነት የሚዘግብበት ምዕራፍ ነው። ዘፍጥረት ምዕራፍ 6 ቁጥር 1 እስከ 4 ሰው በምድር ላይ መባዛት በጀመረ ጊዜ ሴቶች ልጆችም ተወለዱላቸው። የእግዚአብሔር ልጆች የሰው ሴቶች ልጆች ውብ እንደሆኑ አዩ። የመረጡትንም ሚስቶቻቸው አድርገው ወሰዱ። እግዚአብሔርም አለ፣ መንፈሴ በሰው ላይ ለዘላለም አይኖርም፣ ስጋም ነውና ዘመኑ 100 ዓመት ይሆናል። ኔፊሊምም በምድር ላይ በእነዚያ ቀናትና ከዚያ በኋላ በምድር ላይ ነበሩ። የእግዚአብሔር ልጆች ወደ ሰው ሴት ልጆች ገቡ፣ ልጆችንም ወለዱላቸው። እነዚህ በጥንት ዘመን የነበሩ ኃያላን ስመጥር ሰዎች ነበሩ። ይህ ክፍል ታላቅና አስፈሪ ምስጢርን ያስተዋውቃል። ወደ ሰው ሴት ልጆች የወረዱት የእግዚአብሔር ልጆች እነማን ነበሩ? መጽሐፈ ሄኖክንና የጥንት ቤተ ክርስቲያን አባቶችን ጽሑፎች ጨምሮ ብዙ ጥንታዊ የአይሁድ ጽሑፎች እነዚህ የወደቁ መላእክት በእግዚአብሔር ላይ ያመፁ የሰማይ ፍጡራን ሰብአዊ ሴቶችን ለማግባት ወደ ምድር ወርደው እንደነበር ያስተምራሉ። ከመለኮታዊ አመፅ እና ከሰው ስጋ የተወለዱ ዘሮቻቸው ጨካኝ ሆኑ። ግዙፍ መጠን፣ ጥንካሬና ክፋት ያላቸውም ነበሩ። ኔፊሊም የሚለው የዕብራይስጥ ቃል የመጣው ናፋል ከሚል ስር ሲሆን ትርጉሙም መውደቅ ማለት ነው። እነሱ በጥሬው የወደቁ ነበሩ። ጥንካሬያቸው አፈ ታሪክ ነበር። የእነሱ ጥቃት ወደር የለሽ ነበር። ዘፍጥረት ምድር በአመፅ የተሞላችና የሰው ልጅ ሀሳብ ሁልጊዜ ክፋት ብቻ እንደነበር ይናገራል። እነዚህ ፍጥረታት ግማሽ መንፈስና ግማሽ ስጋ ከጥፋት ውሃ በፊት በነበረው ዓለም ገዢዎችና አጥፊዎች ሆኑ። የሰውን ልጅ እያበላሹ ኖህና ቤተሰቡ ብቻ በትውልዳቸው ንጹሕ ሆነው ይቀጥላሉ። ኦሪት ዘፍጥረት ምዕራፍ 6 ቁጥር 9 ላይ ኖህ በትውልዱ ጻድቅ ፍጹምም ሰው ነበር፣ ኖህም አካሄዱን ከእግዚአብሔር ጋር አደረገ። ያ ሐረግ በትውልዱ ፍጹም ነው። ለረጅም ጊዜ በሊቃውንት ሲተረጎም ከስነ ምግባር አንጻር የተስተካከለ ብቻ ሳይሆን በሰው ልጆች መካከል በተስፋፋው የዘረመል ሙስና ያልተበከለ ነው። ስለዚህ የጥፋት ውሃ መጣ፣ ለሰዎች ኃጢአት ቅጣት ብቻ ሳይሆን እንደ መለኮታዊ ዳግም ጅምር ምድርን ፈጽሞ ሊኖር ከማይችል ድብልቅ ዘር ለማጽዳት ነው። ምስጢሩ ግን እየሰፋ ይሄዳል። ከጥፋት ውሃ በኋላም እንኳ መጽሐፍ ቅዱስ ግዙፍ ሰዎች እንደገና መከሰታቸውን ይገልጻል። ዘፍጥረት ምዕራፍ 6 ቁጥር 4 ፍንጭ ይሰጠናል። በእነዚያ ቀናት በምድር ላይ ግዙፎች ነበሩ እና ደግሞም ከዚያም በኋላ ይለናል። በሆነ መንገድ የኔፊሊሞች የደም መስመር ቀጠለ። በሕይወት በወደቁት መናፍስት ወይም በመላእክት ሰራዊት መካከል በአዲስ አመፅ። ሙሴና ኢያሱ ከብዙ መቶ ዘመናት በኋላ ወደ ከነዓን ምድር በገቡ ጊዜ የሚያስፈራ ቁመትና ኃይል ያላቸው ነገዶች ማለትም ኢናቅን፣ ረፋይምን እና ዘምዙሚምን አጋጠሟቸው። እነዚህ ስሞች ቅኔያዊ ብቻ አልነበሩም። ለእስራኤል ቃል በገባለት ምድር ይኖሩ የነበሩትን የግዙፎች ዘር ገለጡ። ኦሪት ዘኍልቍ ምዕራፍ 13 ቁጥር 33 በዚያም ከኔፊሊም ወገን የሆኑትን ኔፊሊም የኢናቅን ልጆች አየን፣ በዓይናችንም እንደ አንበጣዎች ነበርን፣ በፊታቸውም እንዲሁ ነበር
ነበረ። የእስራኤል ሰላዮች በፊታቸው ተንቀጠቀጡ። የአናክ ልጆች ግዙፍ፣ ጨካኝና ተዋጊዎች ነበሩ። የጥንታዊ ዘሮች ምናልባትም ከጥፋት ውሃ በፊት የነበረው ተመሳሳይ የተበላሸ መስመር። በኖህ ዘመን ስጋ ለባሹ ሁሉ ቢጠፋ ይህ እንዴት ሊሆን ይችላል? አንዳንድ ምሁራን ከጥፋት ውሃው በፊት የሰውን ልጅ ያበላሹት እነዚህ የወደቁት መላእክት በከናን የሚገኙ የተወሰኑ የደም መስመሮችን በማነጣጠር እንደገና እንደሞከሩት ይናገራሉ። ሌሎች ደግሞ የኔፍሊም ጅኖች በኖህ ምራቶች አማካይነት በሕይወት ሊተርፉ እንደሚችሉ ይጠቁማሉ። ይህም ከጥፋት ውሃ በኋላ ያለውን የጥፋት ሙስና ታሪክ ይዘው ነበር። ዘዴው ምንም ይሁን ምን እውነታው የማይካድ ነው። መጽሐፍ ቅዱስ ከጥፋት ውሃ በፊትም ሆነ በኋላ ስለነበሩት ተከታታይ ግዙፎች ክር ይናገራል። እግዚአብሔር ለአብርሃም የከነዓንን ምድር ቃል በገባለት ጊዜ በጠንካራ ዛፍ የተሞላች ከእስራኤልም የሚበልጡና የበረታች ሀገር መሆኗን አስጠንቅቋል። ከእነሱም መካከል ረፋይም፣ ኤሚም እና አናቂም ነበሩ። ግሶቹ በትልቅ ቁመታቸውና በታላቅ ኃይላቸው ይታወሱ ነበር። ዘዳግም ምዕራፍ 2 ቁጥር 10-11 ኤሚም ቀድሞ በዚያ የኖሩ ነበር፣ ታላቅና ብዙ ሕዝብ ነበሩ። እንደ ኤናቅምም ረጃጅሞች ነበሩ። እንደ ኤናቅምም እንደ ረፋይም ተቆጠሩ። ምዕራባውያን ግን ኤሚም ብለው ይጠሩታል። ረፋይም ረጃጅሞች ብቻ አልነበሩ። ስማቸው በዕብራይስጥ ሙታንን ወይም ጥላዎችን ያመለክታል። በዘራቸው ዙሪያ ያለው መንፈሳዊ ጨለማ ያመለክታል። ጥንታዊ ጽሑፎች እነርሱን ከፊል መናፍስት፣ ከፊል ሰው፣ የመጀመሪያዎቹ የኔፍሊም ቅድመ አያቶቻቸው ጥላ አድርገው ይገልጿቸዋል። እስራኤላውያን ስለ እነዚህ ግዙፎች መጠን ለመጀመሪያ ጊዜ ሲሰሙ በጣም ፈሩ። የተስፋይቱ ምድር የማይሸነፍ መስሎ ነበር። ሆኖም አምላክ እነዚህን ኃያላን እንኳን በእጃቸው አሳልፎ ስለሚሰጥ አትፍሩ በማለት ደጋግሞ ነግሯቸዋል። እስራኤላውያን የእነዚህን ግዙፍ ነገዶች ቀሪዎች አንድ በአንድ ገጥሟቸው አሸነፏቸው። ሙሴ ራሱ ከራፋይም የመጨረሻው ክፍል ጋር የተካሄደውን ጦርነት መዝግቧል። ዘዳግም ምዕራፍ 3 ቁጥር 11 ከራፋይም ቅሬታ የባሳን ንጉሥ አግ ብቻ የቀረው፣ እነሆ አልጋው የብረት አልጋ ነበር፣ ርዝመቱም 9 ክንድ ወርዱም 4 ክንድ በሰው ክንድ ነበር። ይህ ማለት የባሳን ንጉሥ አግ ከ13 ጫማ በላይ ርዝመት ያለው አልጋ ነበረው እና እሱ ከጥንቶቹ ግዙፎች ነገስታት የመጨረሻዎቹ አንዱ ነበር። ኢያሱም በተራራማው ሀገር በኤናቃውያን ላይ ዘመተ። ኢያሱ ምዕራፍ 11 ቁጥር 21-22 በዚያን ጊዜም ኢያሱ መጣ፣ ኤናቃውያንንም ከተራራማው ሀገር ገደለ። በእስራኤልም ልጆች ምድር ከኤናቅ ልጆች አንድ ስንኳ አልቀረም። በጋዛ፣ በጌት፣ በአዛጦድም ጥቂት ቀሩ። እነዚያን 3 ቦታዎች ጋዛ፣ ጌትና አሽዶድን አስተውሉ። ከራፋይም የሸሹባቸው የፍልስጤማውያን ከተሞች ናቸው። ጎልያድና ወንድሞቹ የሚነሱበት ከትውልድ በኋላ በዚያ ነበር። የኔፍሊም የዘር ሐረግ አልተደመሰሰም፣ ወደ ኋላ ፈገፈገ። ከአምላክ ከተቀባው ንጉሥ ጋር የመጨረሻውን ግጭት በመጠባበቅ ላይ ሆነ። ፍልስጤማውያን ብዙውን ጊዜ እንደ እስራኤል ጠላቶች ይታያሉ። ነገር ግን ከጠላትነታቸው በስተጀርባ ጥልቅ መንፈሳዊ ታሪክ አለ። በዘፍጥረት ምዕራፍ 10 መሰረት ፍልስጤማውያን የካም ልጅ የምጽራይም ዘሮች ነበሩ። እናም በከነዓን በኩል የካም የዘር ሐረግ ከራፋይም ካፈሩት ነገዶች ጋር የቅርብ ግንኙነት ነበረው። በጋብቻ በድል አድራጊነትና በመንፈሳዊ ብልሹነት የጥንቶቹ ኔፍሊሞች ደም በመካከል ጸንቶ ሊሆን ይችላል። ስለዚህ ዳዊት የጊቱን ጎልያድን በተጋጠመው ጊዜ የተዋጋው ረጅም ወታደር ብቻ አልነበረም። ከጥፋት ውሃ በፊት የጀመረውን የኩራትና የእምቢተኝነት ምልክት የሆነውን የዚያን የጥንት አመፀኛ ዘርን ተጋፍቶ ነበር። መጽሐፍ ቅዱስ ይህን ቀጣይነት በዘዴ ይገልጻል። ከዔናቃውያን የመጨረሻ ምሽጎች አንዷ በሆነችው በጌት ውስጥ ትልቅ የጦር ትጥቅና ትዕቢት፣ የእስራኤልን ፍርሃት ያደረበት አንድ ሻምበል ይኖር ነበር። ከኖህ ዘመን ጀምሮ ዓለም ቢለወጥም የኔፍሊም መንፈስ አልተለወጠም። ከኢያሱ ድል በኋላ ትውልድ በከነዓን ከተደረጉት ታላላቅ ጦርነቶች በኋላ ግዙፎቹ አሁንም በሰዎች መካከል ይመላለሳሉ። በፍልስጤማውያን፣ በጋዛ፣ በአዛጦድና በጌት ከተሞች ውስጥ ተደብቀዋል። ከጌት በቅዱሳት መጻሕፍት ሁሉ ውስጥ በጣም ታዋቂ ከሆኑት አንዱ ተነሳ። የግዙፉ ልጅ ጎልያድ፣ የአናቄም ዘር፣ የእስራኤል ጭፍሮች ፍርሃት። በአንደኛ ሳሙኤል ምዕራፍ 17 ቁጥር 4-7 ከፍልስጤማውያንም ሰፈር የጌት ሰው ጎልያድ ቁመቱ 6 ክንድ 1 ስንዝርም የሆነ አንድ ሻምፒዮን ወጣ። በራሱም ላይ የናስ ራስ ቁር ነበረው። ጥሩርም የለበሰ የቀሚሱም ሚዛን 5000 የናስ ስቅል ነበር። በእግሮቹም ትከሻ ላይ የናስ ዘንጎች ነበሩ። ጦር እንደ ሸማኔ ምሰሶ ነበር። የጦሩም ራስ 600 ሰቅል ብረት ነበር። የጎልያድ ቁመት ወደ 9 ጫማ 9 ኢንች አካባቢ ነበር። ከተራ ሰዎች በላይ ከፍ ያለ ትጥቅ ክብደቱ ከ125 ፓውንድ በላይ ነበር እና የጦሩ ጭንቅላት ብቻ በግምት 15 ፓውንድ ብረት ነበር። እርሱ ከሰው በላይ ነበር። እርሱ የአሮጌው ዓለም ቅርስ ነበር። በአንድ ወቅት መለኮታዊ ፍርድ በምድር ላይ ላመጣው ሙስና ሕያው ሐውልት ነበር። ዕለት ዕለት የእስራኤልን ጭፍሮች ሊቃወም መጣ። ለ40 ቀናት ያህል ድምፁ በኤላ ሸለቆ ውስጥ ነጎድጓድ በእግዚአብሔር ሕዝብ ላይ እየሳለቀና እሱን የሚጋፈጠውን ሻምፒዮን እንዲልክላቸው የደፈረ ነበር። በአንደኛ ሳሙኤል ምዕራፍ 17 ቁጥር 10 ፍልስጤማዊው ዛሬ የእስራኤልን ጥፍሮች ተገዳደሩ፣ አብረን እንድንዋጋ ሰው ስጡኝ አለ። ነገር ግን ይህ ፈተና ወታደራዊ ብቻ አልነበረም፣ መንፈሳዊም ነበር። የጎልያድ እምቢተኝነት በሰማይ የጀመረው ያው አመጽ ነው። ወደ ላይ እንወጣለን፣ እንደ ሉል እንሆናለን ያሉት የወደቁት ሰዎች ተመሳሳይ ትዕቢት ነው። ከዚያም ዳዊት እረኛው መጣ፣ ነገር ግን ሰይፍ ወይም ጦር ያልታጠቀ ነገር ግን በእምነት የታጠቀ።
በአንደኛ ሳሙኤል ምዕራፍ 17 ቁጥር 45 ዳዊትም ፍልስጤማዊውን አንተ በሰይፍና ጦር ይዘህ ወደ እኔ መጣህ፣ እኔ ግን በተገዳደርህበት በእስራኤል ጭፍሮች አምላክ በሰራዊት ጌታ በእግዚአብሔር ስም ወደ አንተ እመጣለሁ አለው። ዳዊት በአንድ ድንጋይ በሰማይ እጅ ተመርቶ ኃያሉን ጎልያድን መታው። ጥቃቱ አካላዊ ብቻ አልነበረም፣ ትንቢታዊም ነበር። የመጨረሻው ታላቅ የኔፍሊም ጥላ በእግዚአብሔር በተቀባው ፊት ወደቀ። በጎልያድ ግንባሩ ላይ የሰመጠው ድንጋይ ኩራት መሰባበርን፣ የመንፈሳዊ አመፅን ሽንፈትና በአጋንንት ኃይል ላይ መለኮታዊ ስልጣንን ድል አድርጎ ያሳየ። በአንደኛ ሳሙኤል ምዕራፍ 17 ቁጥር 50 ዳዊትም ፍልስጤማዊውን በወንጭፍና በድንጋይ አሸነፈው፣ ፍልስጤማዊውንም መቶት ገደለው። ታሪኩ ግን በዚያ አላበቃም። መጽሐፍ ቅዱስ ጎልያድ ብቻውን እንዳልነበር ይገልጻል። ወንድሞች ነበሩት፣ ሌሎች የጌት ሰዎች፣ እያንዳንዳቸው ጨካኞችና ኃያላን ሲሆኑ በኋላም የዳዊትን ተዋጊዎች ይጋፈጣሉ። በሁለተኛ ሳሙኤል ምዕራፍ 21 ቁጥር 15-22 እንደገና በፍልስጤማውያንና በእስራኤል መካከል ጦርነት ሆነ። ዳዊትም ከባሪዎቹ ጋር ወረደ፣ ከፍልስጤማውያን ጋርም ተዋጉ። ዳዊትም ደከመ። ከራፋይም ልጆች አንዱ ይሽቢቤኖም ዳዊትን ሊገድለው አሰበ። የጦሩ ሚዛን 300 ሰቅል ናስ ነበረ፣ አዲስም ሰይፍ የታጠቀ። የጽሩያም ልጅ አቢሳ ሊረዳው መጥቶ ፍልስጤማዊውን ወግቶ ገደለው። ከዚህም በኋላ ደግሞ በጎብ ከፍልስጤማውያን ጋር ጦርነት ሆነ። ኩሻታዊው ሲቤካይ ከራፋይም ዘር የነበረውን ሳፍን ገደለ። ደግሞም በጎም ላይ ጦርነት ሆነ። የቤተልሔም ሰው የአሬ ኦሬጊም ልጅ ኤልሃናን የጦሩ ዘንግ እንደ ሸማኔ ምሰሶ የነበረውን የጌት ሰው ጎልያድን መታው። ዳግምም በጌት ላይ ጦርነት ሆነ። በዚያም በእጁ 6 ጣቶች በእያንዳንዱ እግሩ 6 ጣቶች ያሉት አንድ ረጅም ሰው ነበር። ቁጥሩም 24 ጣቶች ነበሩት። እርሱም ደግሞ ከራፋይም የተወለደ ነበር። በእስራኤል ላይም በተሳደበ ጊዜ የዳዊት ወንድም የሳሚ ልጅ ዮናታን ገደሉ። እነዚህ አራቱ በጌት ካሉት ከራፋይም ተወለዱ፣ በዳዊትም እጅ በባሪዎቹም እጅ ወደቁ። እነዚህም እባቦች ከጌት የመጡ 4 ግዙፎችን ይገልጻሉ። ሁሉም ከጎልያድ ጋር የተዛመዱ አንድ የተረገመ የደም መስመር አካል። ይሽቢቤኖም ጦሩ 300 ስቅል የሚመዝን አዲስ ሰይፍ የታጠቀ ግዙፍ ሰው ዳዊትን ለመግደል ፈልጎ ነበር። ሆኖም የዳዊት ታማኝ ተዋጊ በሆነው አቢሳ ተመታ። ሳፍ ወይም ሲፓይ ሌላው የግዙፉ ዘር በሁሻታዊው በሴቤካይ ተገደለ። ላህሚ በአንደኛ ዜና ምዕራፍ 20 ቁጥር 5 የተጠቀሰው በቤተልሔም በኤልሃናን የተገደለው የጎልያድ ወንድም እንደሆነ ይታወቃል። ባለ 6 ጣት ጃይንት ትልቅ ቁመት ያለው ሰው በእያንዳንዱ እጅ 6 ጣቶችና በእያንዳንዱ እግሮቹ ላይ 6 ጣቶች ያሉት የኔፍሊም የዘር ሐረግ ከተፈጥሮ ውጭ የሆነ ተፈጥሮን የሚያስተጋባ የአካል ጉድለት የዳዊት ወንድም ልጅ በሆነው በዮናታን ተገደለ። እያንዳንዳቸው እነዚህ ግዙፎች ሰዎች የጥንቱን ሙሰኞች የመጨረሻ ፍም ይወክላሉ። ዳዊት ከፍልስጤማውያን ጋር ያደረጋቸው ጦርነቶች የክልል ብቻ ሳይሆን መንፈሳዊ ጦርነትም ነበሩ። እግዚአብሔር ዳዊትን ያስነሳው በኢያሱ ዘመን የጀመረውን ይጨርስ ዘንድ የኔፍሊም የመጨረሻ መሸሸጊያ በምድር ላይ ለማጥፋት ነው። ጎልያድና ወንድሞቹ በወደቁ ጊዜ የግዙፉ የጥንት የደም መስመር ለዘላለም ፈርሷል። ነገር ግን ታሪካቸው በቅዱሳት መጻሕፍት ውስጥ እንደ ማስጠንቀቂያ ይኖራል። በእግዚአብሔር ላይ ማመጽ ምን ያህል ኃይል ቢመስልም ሁል ጊዜ በሽንፈት እንደሚጠናቀቅ ለማስታወስ ነው። ኔፍሊም የተወለዱት ከአለመታዘዝ ነው። ዳዊት ግን በእምነት ተወለደ። በመጠን በጋሻና በኃይል ታምነዋል። ዳዊት ግን በእግዚአብሔር ስም ታመነ። ግዙፎቹ በድንጋይና በሰይፍ ወደቁ። ነገር ግን ትልቁ ጠላታቸው እውነት ነበር፣ ነፍስን እንኳን የሚዋጋ እግዚአብሔር ቃል። ከስጋዊ ጦርነቶች ባሻገር የኔፍሊም ታሪክ ጥልቅ መንፈሳዊ ትርጉም አለው። በመጽሐፍ ቅዱስ ውስጥ ግዙፎች የአምላክን ዓላማዎች የሚቃወም እንቅፋቶችን፣ መንፈሳዊ ምሽጎችን እና የአጋንንትን ተጽዕኖችን ያመለክታሉ። ኔፍሊሞች የተዳቀሉ ፍጡራን የሰማይ አመፅን ከሰው ሙስና ጋር መቀላቀልን ይወክላሉ። ቅዱሱን ርኩስ ከሆነው ጋር ለመደባለቅ የኃጢአት ሙከራ መስል። በአዲስ ኪዳን ኢየሱስ እንዲህ ይላል በሉቃስ ወንጌል ምዕራፍ 17 ቁጥር 26 በኖህ ዘመን እንደሆነው በሰው ልጅ ዘመን እንዲሁ ይሆናል። ያም ማለት በኖህ ዘመን የነበረው ተመሳሳይ መንፈሳዊ ብልሽት በመጨረሻው ዘመን እንደገና ይገለጣል። ኩራት፣ እምቢተኝነትና የእግዚአብሔርን ንድፍ በሰው ፍጥረት ለመተካት የሚደረግ ሙከራ። ስለዚህም የጎልያድና የወንድሞቹ ታሪክ ከጥንት ታሪክ በላይ ነው፣ ትንቢት ነው። እሱ የሚያመለክተው የዳዊት ልጅ የክርስቶስን የመጨረሻ ድል ነው። እርሱም ምሽግን ሁሉና አመፀኛ ኃይልን ሁሉ ያጠፋል። ልክ ዳዊት የጎልያድን ራስ እንዳደቀቀ ኢየሱስም የእባቡን ራስ ቀጠቀጠ። በዘፍጥረት ምዕራፍ 3 ቁጥር 15 ላይ ያለውን ትንቢት ፈጽሟል። በገነት የጀመረው በከናን የቀጠለው እና በጌት ያበቃው ጦርነት የመጨረሻ መደምደሚያውን ያገኘው በመስቀሉ ነው። የኔፍሊሞች ታሪክ የንጽጽር ታሪክ ነው። በገነት ስርዓትና በገሃነም አመፅ መካከል፣ በእምነትና በኩራት መካከል፣ በመለኮታዊ ዓላማና በሰው ብልሹነት መካከል ግዙፎቹ ኃያላን ነበሩ፣ ነገር ግን ወደቁ። የወደቁት መላእክት ኃያላን ነበሩ፣ ግን በጨለማ ሰንሰለት ታስረው ነበር። እረኛውም ታናሹም ሳይታወቅም በጌታ ታምኗልና ነገሰ። ስለ ጎልያድ ውድቀት ባነበብነው ቁጥር የትኛውም ኃይል አካላዊም ሆነ መንፈሳዊ የእግዚአብሔርን ዓላማ ሊቃወም እንደማይችል እናስታውሳለን። ስለዚህ ከራስ ግዙፎች፣ ፍርሃቶች፣ ሱሶች፣ ጠላቶች ጋር ስትጋፈጥ የዳዊትን ቃል አስታውስ። አንደኛ ሳሙኤል ምዕራፍ 17 ቁጥር 47 ጦርነቱ የጌታ ነው፣ እናንተንም በእጃችን አሳልፎ ይሰጣችኋል። ኔፍሊሞች ግዙፎች የጥንት ኃያላን ተነሱ፣ ገዙ እና ወደቁ። የእግዚአብሔር ቃል ግን ለዘላለም ይኖራል። ከኖህ እስከ ዳዊት እስከ ክርስቶስ ድረስ አንድ እውነት በየዘመናቱ ያስተጋባል። እግዚአብሔር ብቻውን አምላክ ነው። በሰልፍ ኃይል በድልም የታመነ ነው።
ኔፍሊም የጥንት ግዙፍ ኃያላንና አስፈሪ ነበሩ። ነገር ግን ኃይላቸውን የእግዚአብሔርን እቅድ ሊቋቋሙ አልቻለም። ከኖህ እስከ ኢያሱና በመጨረሻም ዳዊት በጎልያድና በወንድሞቹ ላይ ድል እስካደረገበት ጊዜ ድረስ ቅዱሳት መጻሕፍት ጊዜ የማይሽረውን እውነትን ይገልጻሉ። ምንም አይነት ኃይል ስጋዊም ሆነ መንፈሳዊ የእግዚአብሔርን ፍቃድ ሊቃወም አይችልም። የእነዚህ ጥንታዊ ግዙፎች ጦርነቶች እምነት፣ ድፍረትና ለእግዚአብሔር መታዘዝ ከማንኛውም እንቅፋት የበለጠ ጠንካራ መሆናቸውን ያስታውሰናል። የኔፍሊሞች የደም መስመር ተደምስሷል፣ ነገር ግን ታሪካቸው በሕይወት ይኖራል። ውድ የቻናላችን ቤተሰቦችና ተመልካቾች በዚህ ማብራሪያ ከተደሰቱ ለተጨማሪ መጽሐፍ ቅዱሳዊ ዘጋቢ ፊልሞች ላይክ፣ ሼር እና ሰብስክራይብ ማድረጎን አይርሱ። እናም አስታውሱ በሕይወታችሁ ውስጥ ግዙፍ ሰዎች ሊነሱ ይችላሉ፣ ነገር ግን ሁሉንም በሚያሸንፈው አምላክ ታመኑ። እናመሰግናለን።